ሰበር ዜና ተሰምቷል። የሰሜን ኮሪያው ኪም ጆንግ ኦን ለወጣቱ መሪ ኢብራሂም ትራኦሬ አጋርነታቸውን ገለጹ። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኦን በቡርኪና ፋሶ ማንኛውም ሀገር ጣት ቢያነሳባት ኢብራሂም ትራኦሬን በማንኛውም ወታደራዊ ድጋፍ እንደሚደግፉ ቃል ገብተዋል። ወጣቱ ትራኦሬ የያዘውን የአፍሪካ ስር ነቀል ለውጥ ትግል ለመደገፍ ከጎኑ ነን፣ ዛሬም ድረስ ባርነት ሊጭኑ ጥረት ያደርጋሉ የሚለውና በቆራጥ አመራርነቱ ሀገሪቱን ከምዕራባውያን ጥገኝነት እንድትላቀቅ እያደረገ የሚገኘውን ኢብራሂም ትራኦሬን ምዕራባውያኑ በዕዳ ጫና የየራሳቸውን ፍላጎት ለመጫን እያደረጉ ያሉትን እንቅስቃሴ ያወገዙት ኪም ጆንግ ኦን ነፃ እንዳንሆን ምዕራባውያን ሁልጊዜ እኔን እንደ አምባገነን ሀገራችን እንደኋላ ቀር አድርገው ለመጠምዘዝ ሞክረዋል። ነገር ግን በራሳችን በመቆም ዛሬ ላይ የሚፈሯትን ሰሜን ኮሪያን ገንብተናል። ቡርኪና ፋሶም የጀመረችውን ጉዞ ለማስቀጠል ኒውክሌር እንድትታጠቅ ሰሜን ኮሪያ አስፈላጊውን ሁሉ ድጋፍ ታደርጋለች፣ በጋራም እንሰራለን ሲሉ በቁጣና በቁጭት ቃል ገብተዋል። የዜናችን ምንጭ አፍሮ ኬንያ ነው። ከዜናችን ጋር አብራችሁን ስለነበራችሁ እናመሰግናለን። ፎሎ በማድረግ ቤተሰብ ይሁኑ። መልካም ጊዜ